እስቲ ቪዲዮ እዩትና አስተያየት ስጡበት። አውስትራሊያ ነኝ ያለሁት የጠቅላይ ሚኒስትሩ ቤት ነው ያለው። የሚያስገርመው ዘበኛ የለም፣ ምን የለም፣ አፍጣጭ ገልማጭ የለም። ምክንያቱም እዚህ የአውስትራሊያ ጠቅላይ ሚኒስትር የሚመካው በስራው ብቻ ልቀቅ ቢሉት ወዲያው ይለቃል። ሌላ በጣም ብዙ ቢዝነስ አለ፣ ብዙ የሚሰራው ስራ አለ። ስልጣኑን የሚፈልገው ህዝብን ለመርዳት ብቻ እንደ ማንኛውም የቢሮ ስራ ነው የሚቆጠረው። መማር ያለብን ከዚህ ነው። ተመልከቱ፣ ይሄንን መንደር ነው፣ አፓርትማንት የምንፈራበት ምክንያት መንግስትም የሚፈራበት እኛም የምንፈራራበት ምክንያት ምን እንትን ሄዱ ስራችንን አብረን መስራት እንጂ ሰዎች የተወሰነ ጊዜ ጠቅላይ ሚኒስትር ይሆናሉ፣ ከዛ በኋላ ይለቁና ደግሞ ልጆቻቸውን ያሳድጋሉ። ይህ አይነት ህይወት ነው መኖር ያለብን። አሁን ኢትዮጵያ ከዚህ ምን ትማራለች ብላችሁ ታስባላችሁ? ኮሜንት ላይ ያስቀምጡልኝ። ኢትዮጵያ ውስጥ መንግስታት እንደዚህ ቢያደርጉ ምን ሊፈጠር እንደሚችል በዛው አስተያየታችሁ በሰማ ደስ ይለኛል። እንደምታዩት በየቤቱ አይደለም መንግስት ይቅርና ግለሰቦች አደገኛ ጥር ብለው ነው አስፈራርተው እየኖሩ ያሉት። በራሳቸው መንግስት ሆነው እየኖሩ ባለበት ሀገር ውስጥ እንደዛ አይነት ነገር ቢፈጠር ኢትዮጵያ ምን ሊያጋጥማት እንደሚችል ኮሜንት ላይ አስቀምጡልኝ።